ይህ የአንድ ዓመቱ የኦሮሞ አብዮት አንድ አፍታ ቅኝታችን 7ኛው ክፍል ነው። የጥቁሩ እሁድ አሳዛኝ እልቂት ወግና ድንገተኛው ሐውልት ጥቅምት 2016 የወሩ ሁለተኛው ቀን እሁድ ቢሾፍቱ ሆራ አርሰዲ እልቂት ተፈጸመ። በተለምዶ የሰው ደም የሚገበር በሚባለው እርኩስ መንፈስ የቢሾፍቱ ቆሪጥ ሳይሆን ጠመንጃ ታጥቆ እዚያው በሰፈረው የሰው ቆሪጥ የተፈጸመ እልቂት ከትውልድ ትውልድ የሚተላለፍ አሳዛኝ የታሪክ ምዕራፍ። አሁን በሰላም ከቤቱ ሊመለስ የወጣ 700 ገደማ ሕይወት ቢሾፍቱ ላይ ቀረ። ኢሬቻ በዓል ላይ እንደሚታወቀው ኢሬቻ በዓል ነው። ጨለማው የክረምት ወራት ተጠቃሎ በሚሸኝበትና ብራው የሚከተልበት ወቅት የሚከበር የኦሮሞ በዓል በአብዛኛው የመስከረም ወር መጨረሻ አልፎ አልፎም የጥቅምት ወር መጀመሪያ አበባ በሚፈካበትና ሰንበሌጥ በሚነጠፍበት ወቅት የወቅት ለኦሮሞዎች ልዩ ነው። ይህ የሆነው ደግሞ የደስ የሚል ወቅት ስለሆነ ብቻ አይደለም። ኦሮሞዎች ለፈጣሪያቸው ምስጋና የሚያቀርቡበት ወቅት በመሆኑም ጭምር ነው። እንኳን ከጨለማው የክረምት ወራት ወደ ብራው በሰላም አሻገርከን ብለው ምስጋና ለማቅረብ እርጥብ ሳር ይዘው ከፈጣሪያቸው ፊት የሚቆሙበት ኢሬቻ ኦሮሞዎች በየዓመቱ በዚህ ወቅት ከመላዋ ኦሮሚያ ቢሾፍቱ ሆራ አርሰዲ ላይ ተገናኝተው ምስጋናቸውን ለፈጣሪያቸው አድርሰውና ከዓመት ዓመት እንዲያደርሳቸው ጸልየው ወደየቤታቸው በሰላም የሚመለሱበት በዓል ባለፉት ዘመናት ባልተጠራበት ካልተገኘው እያለ የሚያስቸግረውና ጸሎታችሁ ከፈጣሪያችሁ ዘንድ ሊደርስ የሚችለው በካድሬዎቼ በኩል ነው እያለ የምዕመናኑን ነጻነት ለመገደብና ሰላም ከሚነሳ አንዳንዴም በጅምላ ከሚያስር የቲፒኤልኤፍ ጠመንጃ በስተቀር ሆራ አርሰዲ አብዛኛውን ጊዜ የኢሬቻን በዓል ታዳሚ በሰላም ተቀበላቸው፣ መርፌ ሳይርቅባቸው በሰላም ስትሸኛቸው ነበር ለዘመናት የኖረችው። ነገር ግን ኢሬቻ 2016 እንደከዚያ ቀደሙ ሳይሆን ቀረ። ቢሾፍቱ ቃሏን አጥፋ ከላይ እንዳልነው ያ ሰላማዊ በዓል በአሳዛኝ እልቂት ተጠናቀቀ። እንደሚታወቀው በየዓመቱ በዓሉ ነገ ነው እየተባለ እንደ ዛሬ ቋንቋዋን ወደ ኦሮምኛ ቀይራ ሞቅ ደመቅ ትል የነበረችው ቢሾፍቱ ቅዳሜ ጥቅምት 1 ቀን 2016 ዓመቱን በሙሉ ሲካሄድ ከኖረው የኦሮሞዎች የእምቢተኝነት ተቃውሞ ጋር በተያያዘ ውጥረት ነግሶባታል። ከባድ መሳሪያና የሰው ደም የሚሸታቸው ታጣቂዎችን የጫኑ መኪኖች ቢሾፍቱን ወረው ጦር ሜዳ አስመስለዋታል። ጦሩ ገጥግጦ ታጥቆ በየትራፊኩ መብራት ርቀት ይታያል። የበዓሉ ታዳሚ ወደ ከተማው እንዳይገባ መንገዶችን አጥሮ ከነበረው ጦር በተጨማሪ ወደ ከተማው ከገባው ሕዝብና ከነዋሪው እኩል የሚተራመሰው ጦር ቀጭን መተላለፊያዎችን ሳይቀር እየዘጋ እንደ እብድ ያገኘውን ይደበድብ ይዟል። ሰዎች ከየመንገዱ ታፍሰው በወታደሮች መኪኖች ተጭነው ይወሰዳሉ። ይህን የሚቃወመው ወጣት ደግሞ ከአንዱ ጋር ሲበተን በሌላ አቅጣጫ እየተሰበሰበ ሰላም ስጡን፣ ኦሮሞን መግደል ይቁም፣ ነጻነት እንፈልጋለን እያለ ይጮሃል። ይበተናል፣ ይሰበሰባል፣ ይደበደባል፣ ይታፈሳል።
እንደገና ይሰበሰባል፣ ይቃወማል፣ ይታደናል፣ ይደበደባል። የሆነው ሆኖ ውጥረቱ ሳይረግብ ቀጠለ። ቢሾፍቱ ላይ ቅዳሜ ሳይመሽ ለእሁድ ነጋ። ጥቅምት 2 ቀን 2016 ኢሬቻ የሚከበርበት ዕለት ጠዋት ፀሐይ እንደ ሁሌው ለሁሉም ዓለም እኩል ወጥታለች፣ ብርሃኗንም ፈንጥቃለች። ቢሾፍቱ ላይ የወጣችው ያቺ የማለዳ ብራ ፀሐይ ግን ታስፈራለች። ያለ ወትሯ ደም ለብሳለች። ውጥረቱ ከፈጠረው አየር ጋር የፍራቻ ድባብ ቢሾፍቱ ሰማይ ላይ አንዣቧል። የሆነው ሆኖ ወደ ሆራ የመሄጃ ሰዓት ደርሷል። በበዓሉ አልባሳት ያሸበረቀው ታዳሚ በቡድን ሆኖ ቢሾፍቱ እንደከዚያ ቀደሙ በሰላም ተሸኘው እየተመኘ ግን የነገሰውን ውጥረት እየተጋፈጠ ወደ ሆራ ማቅናት ጀምሯል። ወጣቱም እንደተለመደው የጨፈረና ሰላሙን የሚፈታተነውን የመንግስት ጦር እየተቃወመ ወደ በዓሉ ስፍራ ይገሰግሳል። በዓለም በሃይማኖታዊ በዓል ምዕመናን የአንድ ቀን ተሳታፊ ቁጥር ብዛት የሚታወቀው በሳዑዲ አረቢያ በየዓመቱ የሚካሄደው የሙስሊም ሐጂ በዓል ነው። ከየዓለማቱ በመካ መዲና የሚሰበሰበው የምዕመናን ቁጥር ከ3 እስከ 4 ሚሊዮን ይገመታል። በምዕመናን ቁጥር ብዛት ከሐጂ ምዕመናን የማይተናነሰው አንዳንዴም የሚበልጠው የአፍሪካው የኦሮሞ የኢሬቻ በዓል ተሳታፊ ቁጥር ነው። ከ2.5 እስከ 4 ሚሊዮን የሚገመት ህዝብ ቢሾፍቱ ሆራ አርሰዲ ይሰበሰባል በአንድ ቀን ለኢሬቻ። ይህ በየዓመቱ ከየኦሮሚያ ጥግ ሆራ አርሰዲ ላይ ተገናኝቶ የስሜቱን ሲካፈል የሚፈጥረው ስሜት ልዩ ነው። ሁሉም በሁሉም የዘፈን ዘይቤ አብሮ ሲጫወትና ሲጨፍር የሚፈጠር ውስጣዊ ሐሴት ደግሞ ያሉበትን ያስረሳል። በዚህ በኋለኛው ዘመን የሌሎችን ህዝቦች ትኩረት እየሳበ ያለው የኢሬቻ በዓል ለኦሮሞዎች የተለየ በዓል ነው። በዚህ በዓል ላይ በሚሊዮን የሚቆጠረው ያው ህዝብ እንደማንኛውም የሰው ልጅ የጋራ ስሜቱን በደስታ ሲካፈል የማስደሰቱን ያህል ስለ የዘመናት ህመሙ አብሮ ሲያለቅስ ማየትም በጣም ያማል። ኋላ ላይ ያ በሚሊዮን የሚቆጠር ህዝብ አንድ ላይ ተሰብስቧል። የሚወረወር ጠጠር የሚወድቅበት እስከሚጠፋ ሰው አንድ ላይ እጅብ ብሏል። ያ የሰው ማዕበል ጫፉ እስከማይታይ ሄዷል። የአባገዳው ንግግር ምክርና ምርቃት የሚጠበቅበት ሰዓት እየቀረበ ሲመጣ ከወደ መድረኩ የመንግስት ካድሬዎች እስከ አፍንጫው የታጠቀውን ጦር አሰልፈው ከዚያ በፊት የማንኛውም የፖለቲካ ፓርቲ አርማ እዛ ቦታ እንዳይሰቀል የተባለውን ጥሰው ሰንደቅ ዓላማቸውን ሲያውለበልቡ ተመለከተ። የራሳቸውን ፕሮፓጋንዳ ለማውራት ሰልፍ መያዛቸውንም ተረዳ። እናም እጁን አጣምሮ እንደማይፈልጋቸው በተቃውሞ ገለጸላቸው። የሚፈልገው የወቅቱን አባገዳ ብቻ መሆኑን ነገራቸው። ከነሱ አንጻር የሚመጣውን ሁሉ ከመጨፍለቅ ውጪ ሌላ መፍትሄ የሌላቸው ወገኖች ግን ሊሰሙት አልፈለጉም። የሚተማመኑት ጠመንጃ በእጃቸው ነበርና ለምንም የሚሳሱ አልነበሩም። በዚህ መሃል የተወሰኑ ሰዎች የድምጽ ማጉያ ይዘው ህዝቡ እንዲያዳምጣቸው ለማሳመን ሞካከሩ። ነገር ግን ከህዝቡ ጋር መደማመጥ አልቻሉም። የወቅቱ አባገዳ መድረኩ ላይ አለመታየት ደግሞ ህዝቡን የበለጠ አስቆጣ። በዚህ ጊዜ ነው ታዲያ አንድ እልህ ያጋቡት ቀጠን ያለ ልጅገር ወጣት ሳይጠበቅ ወደ መድረኩ ብቅ ብሎ ድምጽ ማጉያውን ከያዘው ሰው የተቀበለውና ጭቆና ያንገሸገሸው ህዝብ እንዲተነፍስ ያደረገው። ዳውን ዳውን ወያኔ፣ ዳውን ዳውን ቲፒኤልኤፍ፣ ወያኔ ይውረድ፣ ቲፒኤልኤፍ ይውረድ። ወጣት ገመዳ ዋሪዮ ያ የህዝብ ማዕበል መፈክሩ ከልጁ አፍ ከመውጣቱ ተቀብሎ መልሶ አስተጋባ። ዳውን ዳውን ወያኔ፣ ዳውን ዳውን ቲፒኤልኤፍ። ምድር ተነቃነቀ። ከወጣት ገመዳ ዋሪዮ አፍ የወጣውና በዚያው የህዝብ ማዕበል ተመልሶ የተስተጋባው አስገምጋሚ ድምጽ ጩቃላ ተራራ ደርሶ ነጠረ። ጭላሎና ጋራ ሙለታ ላይ መልሶ አስተጋባ። የኦሮሚያ ሸለቆችን ተሻግሮ ከቱሉ ወለል እስከ ቱሉ ዲምቱ አስገመገመ። ከጋራ ሙለታ እስከ ጋራ ጨቢ የኦሮሞ ልጆች ለሩብ ክፍለ ዘመን እስከ አፍንጫው በታጠቀ ገዳይ የህወሓት ጦር ፊት ቆመው ለህዝባቸው ነጻነት ደማቸውንና ሕይወታቸውን ሲገብሩ ነው የኖሩት።
ገና 20ኛ እድሜውን እንኳን በወጉ ያልደፈነው ገመዳ ዋሪውም በህወሓቶች ጠመንጃ ታሪክ ሊሆን ቆርጦ ነው ወደ መድረክ የመጣው። ታሪክም ሰራ። ምናልባት የኦሮሞ ህዝብ ከትግራይ ገዢዎች ጋር ካደረጋቸው ትግሎች ዘመን ተሻጋሪ ሊሆን ያለው የተቃውሞ ድምጽ ዳውን ዳውን ወያኔ ዳውን ዳውን ቲፒኤልኤፍ ከብሾፍቱ የቅርብ ርቀት ካሉ ከነ አዳማ ከነ ሻሸመኔ ከነ አምቦና ከነ ፊቼ ብቻ ሳይሆን ከሩቅ ከሱዳን ጠረፍ ከቤጊ ከጎጃም መተከል ከምስራቅ ጫፍ ከጨለንቆ ከደቡብ ምስራቅ ጫፍ ከመደወላቡ ከደቡብ ከነጌሌ ቦረናና ሞያሌ ከደቡብ ምዕራብ ከበደሌና ከሰሜን ከከሚሴና አልፎም ከራያ ብሾፍቱ ሆራ አርሰዴ የተገናኘው ኦሮሞ አንድ ላይ በሚመለከተው ዓለም ፊት ቆመ። ምን እንደሚፈልግም ለዓለም ነገረ። በአንድ መንፈስና በአንድ ድምጽ አንድ ላይ ተነፈሰ። ዲኔ ገብሩማ ባርነት በቃን አለ። ቢሊሱማን ከፍ አድርጎ ጠራት። ህወሓትን አልፈልግህም ብሎ ነገረው። በመላ ኦሮሚያ ስለ ኢኮኖሚያዊ ማህበራዊና ፖለቲካዊ ነጻነትን በመጠየቁ ብቻ ወንድም እህቱንና ልጅ ወላጁን ሲቀብር የኖረው ህዝብ ብሾፍቱ ሆራ አርሰዲ ላይ አብሮ አለቀሰ። በየዓለማቱ የተበተነው ኦሮሞም በርግጥ አብሮ ታነባ። ይሁንና ያ ሰላማዊ ተቃውሞ በተከፈተበት ተኩስ ወደ አሳዛኝ እልቂት ሊቀየር አልቆየም። ሰው የሚመስሉ ሰው በላዎች ጠመንጃቸውን እንደዚያ በተሰበሰበ ህዝብ ላይ ፈተሹ። በጅምላ አስለቃሽ ጭስም ከያቅጣጫው ወረወሩ። በቃ ከዚያ በኋላ ሊሆን የሚችለውን መገመት ከባድ አልነበረም። የተከተለው ለሰው ልጅ አእምሮ ከባድ ቢሆንም በተኩሱ የተሸበረውና የታፈነው ህዝብ አንዱ ሌላውን እየረጋገጠ ከተደገሰለት ሞት ለማምለጥ እግሩ ወደ መራው ለመሮጥ ሞከረ። ወደ ሌላ ሞት እየሮጠ ስላለመሆኑ ግን የሚያውቀው አልነበረም። አሁን በሰላም ተቀብላ በሰላም ስትሸኝ የኖረችው ብሾፍቱ በ2016 ኢሬቻ ላይ ቃሏን አጠፈች። ጋዜጠኛ መሐመድ አዴሞ በኦፕራይድ ድረገጹ እንደጻፈው በዚህ ዕለት ጥቅምት 2 2016 ማለቱ ነው የኢሬቻ እልቂት ተብሎ በታሪክ መጽሐፍት ሊሰፍር ያለው የአርሰዲ የአምልኮ ምድር በሰው ሬሳ ተነጠፈ። አሁን ጋዜጠኛ መሐመድ አዴሞ እንዳለው ደም ፈሰሰ። እህት ለምለም ሳር እንደጨበጠች የወንድሟን ሬሳ ተንተርሳ እስከ ወዲያኛው አሸለበች። ከአንድ ቤት የወጡ ልጆች አንድ ላይ አፈር ለበሱ። በዚሁ የደስ ደስ የብራ ወቅት የተጋቡ ሙሽራና ሙሽሪት ሩቅ ሲያስቡ በአጭር ተቀይተው ላይገናኙ ተለያዩ። ይህ ሁሉ ከመሆኑ በፊት ግን የወያኔ ጠመንጃ ያን ያህል ርቆ ይሄዳል ብሎ የገመተ አልነበረም። ይሁንና በመቶ የሚቆጠር የኦሮሞ ልጆች ሕይወት አንድ ዓመት ለሚሆን ጊዜ ሲጨፈጨፍ ከቆየው ጋር ተደመረ። አሁን በተለምዶ ብሾፍቱ ላይ በሰው ደም የሚገበር ለሚባለው ቅዱስ መንፈስ ሳይሆን ጠመንጃን ታጥቆ ለሰፈረባት ቆሪጥ ከ700 በላይ የኦሮሞችን ሕይወት ገበረች። ጨክና አይኗን የጨፈነችው ብሾፍቱ በአጠቃላይ ከቀያይ የኦሮሚያ ወንዞች ዳር ተተክለው ከወንዞቹ እየተቋደሱ ሲለመልሙ የኖሩት አረንጓዴዎቹ የትግራይ የጎበዝ አለቆች ዛፎች ብሾፍቱ ላይ ከፈሰሰው ቀይ ወንዝም ዳግም ተቋደሱ።
የሚሆነውን ለመታዘብና ለመዘገብ በአካባቢው የነበሩ ጋዜጠኞች ቀደም ብለው አካባቢውን ለቀው እንዲወጡ ተነግሯቸው ነበርና ያዩት አልነበረም። ኋላ ላይ ያዩትን እንደተረዱት መዘገባቸው ባይቀርም ማለት ነው። ሆኖም የ2016ቱ የቢሾፍቱ ሆራ አርሰዲ እልቂት በተለያዩ የዓለም ሚዲያዎች ተዘግቧል፣ ተመዝግቧል፣ ከሀገር ውስጥም ከውጭም። ይሁንና ያ እልቂት ለምን ያ እልቂት የኦሮሞን እምቢተኝነት ለመበቀል ሆን ተብሎ የተደረገ ስለመሆኑ ምንም ጥርጥር አልነበረውም። አሁን ምንም ጥርጥር የለውም። እናም እልቂቱ ቁጭ ተብሎ የተመከረበትና በስሌት ከምድርና ከሰማይ የተዘጋጁበት ፖለቲካዊ በቀል ነበር። ባይሆንማ ኖሮ ያን እርምጃ መውሰድ ባላስፈለገ። ሀገር መምራትና አገር መግዛት ሁለት የተለያዩ ነገሮች ናቸው። ህወሓት ወደ ስልጣን ከመጣ ዘመን አንስቶ አገር ምርቶ አያውቅም። አገር ግን ገዝቷል። ኃላፊነት ለሚሰማ ወገን አይደለም አገር መምራት አገር መግዛትም ራሱን የቻለ ሳይንስ ነው ቢባል ስህተት አይሆንም። እና አይደለም ጥይት ተተኩሶ፣ አይደለም ወታደራዊ ሄሊኮፕተር ዝቅ ብሎ አንዣቦ፣ አይደለም የአስለቃሽ ጭስ ቦምብ ተወርውሮ፣ አይደለም ከአደጋ ለማምለጥ በሚሞክረው የሰው ልጅ ላይ መውጫ በሮችን በወታደር ከርችሞ፣ እንደዚያ አንድ ላይ በአንድ አካባቢ ታጭቆ በቆመ የሰው ማዕበል ላይ አደጋ ማድረስ ለፈለገ ወገን አርጩሜም በቂ መሆኑን የማይረዳ አለ ተብሎ አይገመትም። ለዚህ ነው ታስቦበት በስሌት የተፈጸመ ፖለቲካዊ በቀል ነው የምንለው። የሆነ ሆኖ በእለቱ እልቂቱ ከተፈጸመ በኋላ ህወሓቶች አቶ ኃይለ ማርያምን ወደ ኢቲቪ መስኮት ለመላክ አልዘገዩም። ያስፈጸሙትን የጭፍጨፋ ወንጀል ለማስተባበል በደረመሰው ገደልና በደረሰው የመረጋገጥ አደጋ የ52 ሰዎች ሕይወት ጠፋ። የተተኮሰ መሳሪያ ግን አልነበረም እንደ አቶ ኃይለ ማርያም ደሳለኝ። ኋላ ላይም የ3 ቀን ብሔራዊ ሐዘን አወጅን ብለው ቀለዱ። በእነዚያ 3 ቀናትም ኦሮሞችን የመግደሉ ሥራ ቀጥሎ ነበር። ይሁንና እንደ ህወሓቶች ያንን እልቂት ያቀናበሩት የውጭ ኃይሎች ነበሩ። የህዝብ ድጋፍ አለን፣ 100% በህዝብ ተመርጠናል እያሉ ሲሰክሩ ከርመው በዚያው መድረክ ራሳቸውን በራሳቸው ሲቃወሙ ተመለከትን። 100% ደግፎ የመረጣቸው ህዝብ ትዕዛዝ የሚቀበለው ከነሱ ሳይሆን ከውጭ ኃይል ነው። ትልቅ ንቀት። በነሱ ሳቤ ህዝብ ህመሙንና የሚደርስበትን በደል መናገር አይችልም። ተበድለሃልና ተነስታ አምጽ ብሎ የሚቀሰቅሰው የውጭ ኃይል ነው። በርግጥ ጠመንጃ አንጋች ፖለቲካን ሲቆጣጠር እንደ ጠመንጃ አንጋች እንጂ እንደ ፖለቲከኛ ሲናገር አይታወቅም። እናም ለአንድ ዓመት የተቃወማቸው የኦሮሞ ህዝብም ትዕዛዝ የተቀበለው ከኤርትራና ከግብጽ ነው። ነገር ግን ያንን አሳዛኝ እልቂት በተመለከተ ማን ምን አለ? በሰው ልጆች ላይ የሚደርሰውን ግፍ ለመቃወም የግፉ ሰለባ ከሆነው ቡድን ሆኖ መገኘትን አይጠይቅም። አሁን በአንድ የጥቁር ዘር ላይ የሚደርሰውን ኢሰብአዊነት ለማውገዝ አንድ ሰው የግድ ጥቁር ሆኖ መገኘት አያስፈልገውም። በአንድ ክርስቲያን ላይ የሚደርሰውንም ግፍ ለማውገዝ አንድ ሰው የግድ ክርስቲያን መሆን አይጠበቅበትም። በአንድ ሙስሊም ላይ የሚፈጸመውን ጭካኔ ለመቃወም ሙስሊም መሆንን አይጠይቅም። በኢትዮጵያ በአማራው ህዝብ ላይ የሚደርሰውን አሳዛኝ በደል ለማጋለጥ አማራ መሆን መስፈርት አይደለም። በሶማሌ፣ በአፋሩ፣ በሲዳማው፣ በጋምቤላው፣ በወላይታውና በሌሎች ህዝቦች ላይ የሚደርሰውን በደል ለማውገዝ ከነዚያ ህዝቦች ወገን መሆንን አይጠይቅም። እናም አንድ ሰው በኦሮሞ ላይ የሚደርሰውን ሰቆቃ ለመቃወም የግድ ኦሮሞ መሆን አልነበረበትምና ያን ሆራ አርሰዲ ላይ የደረሰውን ጭፍጨፋ የሰማ ሁሉ አዘነ። ከጨፍጫፊዎች ከአስጨፍጫፊዎችና ተባባሪዎቻቸው በስተቀር። ከዚያ በተረፈ የህወሓት ሚዲያዎች በእልቂቱ ቀልደዋል። በአገር ውስጥ የሚታተመው የህወሓት አፈቀላጤ የሆነው የአማረ አረጋዊ ሪፖርተር ጋዜጣ በዕለቱ ጠዋት አንድ ሄሊኮፕተር የእንኳን አደረሳችሁ መልእክት ወረቀት ሲበትን እንደነበርና ኋላ ላይ ተቃዋሚዎች አባገዳዎችን ከመድረክ ስለማባረራቸው ነገረን።
ሰላማዊውን ህዝብ እንደ ጸረ ሰላም ኃይል የቆጠረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ደግሞ ማለት ያለበትን ብሎ ሲቀልድ ጸረ ሰላም ኃይሎች ናቸው በዓሉን ወደ ብጥብጥ የቀየሩት በማለት ነበር የዘገበው። በሌላ ወገን በወቅቱ የኢሬቻ እልቂት በማለት ሃሽታግ አድርጎ እሁድ ጥቅምት 2 ቀን 2016 ለወደቁት መታሰቢያ በማለት የጥቅምት ወር ልዩ እትሙን ሙሉ ሽፋን ቢሾፍቱ ላይ ለወደቁ ምዕመናን የሰጠው በእንግሊዝኛ ቋንቋ የሚታተመው የአዲስ ስታንዳርድ መጽሔት ነው። ተስፋዬ ወይንም ገዳ ገብረአብ በወቅቱ እልቂቱን አስመልክቶ ጽፎት በነበረው አጭር ሐተታ ቢሾፍቱ ላይ መሞት ለኦሮሞች ክብር ነው፣ ኦሮሞች ለረጅም ዘመናት ለማይመለከታቸው ጉዳይ ሲሞቱ ኖረዋል፣ ቢሾፍቱ ሀገራቸው ላይ ለራሳቸው ሲሞቱ ግን ክብር ነው። በመጨረሻ የእልቂቱ አንደኛ ዓመት እየቀረበ በመጣበት በዚህ ሰዓት ሰሞኑን ለተጨፈጨፉት ዜጎች የመታሰቢያ ሐውልት ቆመዋል ተብሎ እየተነገረን ይገኛል። የሐውልቱን መቆም በተመለከተ የተነሳውን ውዝግብ ከማንሳታችን በፊት እስቲ ሐውልት ራሱ ምንድነው? ለምንድነውስ የሚቆመው? ሐውልት የታሪክ ምልክት ነው። ሐውልት የታሪክ ማህደር ነው። ሐውልት የአንድ ዘመን የበጎም ይሁን የመጥፎ ታሪክ ማስታወሻ ነው። ሐውልት ዝም ብሎ የሚቆም የድንጋይ ክምር አይደለም። ከግዑዝ ነገር የሚሰራ ግን የሚናገር ቅርስ ነው። ነገር ግን ከላይ እንዳልነው ቢሾፍቱ ላይ ለተጨፈጨፉ ኦሮሞዎች ቆመዋል የተባለው ሐውልት ተቃውሞ ተነስቶበታል። ተቃውሞው ለተጨፈጨፉ ዜጎች ሐውልት የማቆምን አስፈላጊነት ባለመቀበል አይደለም። የሐውልቱን መቆም የሚቃወም ኦሮሞ የለም። ነገር ግን ሁሉም ኦሮሞ ፍትህ ሲጠፋና ታሪክ ሲጣመም መፍቀድ እንደሌለበት ያምናል። አሁን አንድ ታሪካዊ ክስተትን የሚወክል አሻራ በትክክለኛ ስሙ መጠራት አለበት። ትክክለኛ ገጹ መታየት ይኖርበታል። የሚቆምለትን መልእክት በትክክል ማስተላለፍ አለበት። እዚህ ላይ የቲፒኤልኤፍ የትሮይ ፈረሶች ሐውልት የማቆሙን እቅድ ከአባገዳው ኮሚቴ ቀምተው የፖለቲካ ትርፍ ፍለጋ ድራማ መስራታቸው አይደለም የኦሮሞን ሕዝብ የገረመው። አይናቸው ፊት የደረሰውን ጭፍጨፋ ድንገት ለተባለው ታህታዊ ኃይል መሸለማቸው ነው። አሁን ህወሓት ከኦሮሞ ተቃውሞ በኋላ ለነጻነታቸው የሚታገሉ የኦሮሞ ልጆች የሚናገሩትን ቋንቋ እንዲናገሩ ስልጠና ሰጥተው ያስተማሯቸው አቶ ለማ መገርሳ በአይናቸው ፊት የተፈጸመውን እልቂት በስሙ መጥራት ያለመቻላቸው ብቻ አይደለም፣ ሆን ተብሎ የተፈጸመውን ጭፍጨፋ ታሰዱአን ድንገት የሞቱ ብለው በተሰዉት ወገኖች ከአለቆቻቸው እኩል ማላገጣቸው ነው። ለማንኛውም እስቲ መላሽም ባይኖር እንጠይቅ። የትኛው ነው ድንገት የሆነው? የቦምብ ጭሱ ነው በድንገት ከወታደሮች እጅ አፈትልኮ ወድቆ ድንገት የፈነዳው ወይንስ የታጣቂዎች ጠመንጃ ድንገት ተተኮሰ? ሄሊኮፕተሩ ነበር የበረራ መስመሩን ስቶ ድንገት ሆራር ሰዴ የተገኘውና በስህተት አስለቃሽ ጭስ ከሰማይ ሲጥል የነበረው? ወይንስ በመሬት መንቀጥቀጥ በደረሰ አደጋ መሬት ተደረመሰ? የሚሆነውን ለመዘገብ በቦታው የተገኙ የውጭ ጋዜጠኞችና የሀገር ውስጥ ዘጋቢዎች እልቂቱ ከመከሰቱ ጥቂት አስቀድመው አካባቢውን ለቀው እንዲወጡ በጥብቅ መነገሩስ? በእርግጥ የተከሰተው እልቂት ሊካድ በማይችልበት ደረጃ አንድ በአንድ ተመዝግቦ ተቀምጧል። የኦሮሚያ ፖሊሶች ባዶ እጆቻቸውን ከህዝብ ጋር በሰላም ሲጋፉ በርግጥ ታይቷል። አካባቢው ጦር ሜዳ እስኪመስል ገጥገጠው ታጥቀው መሳሪያዎቻቸውን አቀባብለው ዙሪያውን ወረው በቋፍ የቆሙትን የአጋዚ ወታደሮችንም ኋላ ላይም ህዝቡ ሲሸበርና ሲተረማመስ በኦሮምኛ ኬኘን ዱካሲና የኛ ሰዎች አተኩሱ ብሎ ተዛዝ እስከሚሰጥ ድምጽ ማለት ነው። ነገር ግን ህወሓቶች ዘመኑ እንደተቀየረ ያዩ ህዝብ ፊት ቆመው ሊዋሹ ይሞክራሉ። ያ በርግጥ ሙያቸው ነው። ግን በዘመናችን ግፍ መስራትና ህዝቦችን መጨፍጨፍ ይቻላል። ለዘመኑ ቴክኖሎጂ ምስጋና ይግባውና መደበቅ ግን ቀርቷል እንላቸዋለን። ቢሾፍቱ ላይ ለተጨፈጨፉት ኦሮሞዎች ተጠያቂው ማን እንደሆነም ተመዝግቦ ሁሉም እጅ ይገኛል። አሁን
ባንድ ያለማችን ጫፍ የሚሆነውን ቅንጣት ክስተት እየቀለበ በሰኮንዶች ልዩነት ለዓለም ህዝቦች እይታና ጆሮ የሚያቀርብ ቴክኖሎጂ ዓለምን በተቆጣጠረበት ዘመን ህወሓቶች የ19ኛ ክፍለ ዘመን የፕሮፓጋንዳ ማሽኖቻቸውን ይዘው ካደረሱት ጭፍጨፋ ራሳቸውን ነፃ ለማድረግና ከኃላፊነት ለመሸሽ ላስጨፈጨፉት ህዝብ ሐውልት ሰራን ይሉናል። አሁን ከሁለተኛው የዓለም ጦርነት በኋላ ለተጨፈጨፉት አይሁዶች ናዚ ጀርመኖች ሐውልት እንዳላቆሙ ሁሉ ጣሊያኖች አድዋ ላይ ለጨፈጨፏቸው ኢትዮጵያውያን ሐውልት እንዳላቆሙ ሁሉ የአኖሌና የጨለንቆ ሐውልቶች በአጼ ምኒልክ እንዳልቆሙ ሁሉ ቢሾፍቱ ላይ ኦሮሞን የጨፈጨፉና ያስጨፈጨፉ ሐውልት ሊያቆሙ አይችሉም። እየሰማነው እንዳለው የሐውልት ሳይሆን ለካ አረባ የስድብ ድንጋይ ነው። በርግጥ ዛሬ መሳሪያ ይዘው አስይዘዋልና በጨፈጨፉት ህዝባችን ያላገጡ ሊቆዩ ይችላሉ። ግን አንድ ቀን የሚመለከታቸው ወገኖች የቢሾፍቱን ሰማዕታት ሐውልት በእኛው ትውልድ በተገቢው ስፍራ ያንጻሉ። አሁን አያንቱ በሚባል ድረገጽ ላይ ወርቁ ጋዲሳ የሚባሉ ሰው የ2016ቱን የኦሮሞዎች እልቂት አስመልክተው ሆራ አርሰዲን ስናስታውስ በሚል ርዕስ በእንግሊዝኛ ቋንቋ እንደጻፉት የሆራ አርሰዲ ሸለቆ እልቂት ለቅሶ ዋይታና ሐዘን መቼም ስናስታውሰው ይኖራል። ሂዱ በፍጹም አረሳም ብላችሁ ለሆራ ቢሾፍቱ ነገሩ። የሆራ አርሰዲ እልቂት ሐዘኑ ከልባችን አይጠፋም። ሆራ አርሰዲ ላይ ለተጨፈጨፉት ልክ እንዳኖሌና ጨለንቆ በስማቸው ሐውልት ይቆማል፣ ለክብራቸውና ለመታሰቢያቸው። አሁን ለርካሽ ፖለቲካ ትርፍና ከኃላፊነት ለመሸሽ የሚቆም ሐውልት ሳይሆን በትክክለኛ ስሙ የሚጠራ የታሪክ አሻራ ቢሾፍቱ ሆራ አርሰዲ ላይ ይታነጻል። ለተከታይ ትውልዶች የሚተላለፍ ውርስ፣ ለተከታይ ትውልዶች ትክክለኛውን ታሪክ የሚናገር ቅርስ፣ በየዓመቱ ጥቅምት 2 የሚዘከር
jetti ati ilmaan lama waliin gaggeessite jetti jira otoo eegdu kan du'aati matte jetti